በቤተ መቅደስ ውስጥ እንቅልፍ ጥሎት ሳይታወቀው ቃል ኪዳኑ ታቦት ላይ ተኝቶ የነበረ ልጅ እንዳለ ያውቁ ነበር። ሁሉም ሰው የጠበቀው ፍርድ እንደሚተላለፍበት ቢሆንም ቀጣይ የሆነው ነገር ግን ፍጹም ተቃራኒ ነው። እግዚአብሔር ሌላን ነገር ነው የወሰነው። ልጅየውን በስሙ ይጠራውና ከእንቅልፉ እንዲነቃ ያደርገዋል። እናም ከዛን ምሽት ጀምሮ የህይወት አቅጣጫ ተቀይሮ ተለይቶ በሚታወቅበት ማንነት ስለሱ ተጻፈ። የልጅየው ስም ሳሙኤል ይባላል። ሁሉም የተቀበለው ቤተ መቅደስ የማይጠፋ ልጅ በሚለው ስያሜው ነው። አገልግሎቶች አሉት። መቅረዝ ማብራት፣ የቤተ መቅደስ በሮችን መክፈት፣ የመቅረዝ ማብሪያ ዘይትን ማድረግ። መንፈሳዊ መሪ ይሆናል ብሎ ማንንም አልገመተም። አንደኛ ሳሙኤል ምዕራፍ 3 በግልጽ መዝግቦታል። ራእይ ውስን በሆነበት ጊዜና ሰዎች እግዚአብሔር እንደማያናግራቸው ባሰቡበት ጊዜ በክፍሉ ውስጥ በሰዎች ችላ የተባለውን ሳሙኤልን ይመርጣል። በዛ ምሽት የመቅረዙ መብራቶች ሊጠፉ እያለ ካህኑ ኤሊም እንቅልፍ ተኝቶ እያለ ቤተ መቅደሱ በዝምታ ተውጦ ነበር። ምሽትም ስለሆነ የሰው ድምጽም አይሰማም ነበር። በድንገትም በምሽቱ ላይ አንድ ግልጽ ድምጽ ይሰማል። ሳሙኤል ልክ አንድ ሰው በህልም እንደሚጠራው ይመስል ነበር። ካህኑ ኤሊ የሚጠራው ስለመሰለው ጫማውንም ሳያደርግ በፍጥነት ወደ ካህኑ ሮጦ እንዲህ ይለዋል፣ መምህር ጠራኸኝ? ግን እንዲመለሰለት፣ አይ ልጄ አልጠራሁም፣ ተመልሰተኛ። በድጋሚም ጠራው፣ ለሁለተኛ ጊዜ፣ ለሶስተኛ ጊዜ። ይሄው ድምጽ በስሙ ይጠራዋል። ካልጋችሁ ተስፈንጥራችሁ ተነስታችሁ በአይናችሁ የማታዩት በጆሮአችሁ ግን የምትሰሙት ድምጽ። በመጨረሻም ነገሩ ይገባውና ሰው ሳይሆን እግዚአብሔር እንደሆነ ካህኑ ያስተውላል። ስለዚህም ሳሙኤል ምን ማለት እንዳለበት ነገረው። ባሪያ ይሰማልና ጌታ ሆይ ተናገር። በአራተኛው ጊዜ እግዚአብሔር ወደሱ ተጠግቶ ይቆምና በስሙ ጠራው። በቤተ መቅደስ ማገልገልና ትእዛዞችን መቀበል ብቻ የሚያውቀው ትንሽየው ልጅ መልስ ለመስጠት በረታና ባሪያ ይሰማልና ተናገር ይለዋል። በዚህም ቅስፈት በቤተ መቅደስ ጥጉን ይዞ ማንም የማያስተውለው ሳይሆን ህዝቦቹን እግዚአብሔር የሚያናገርበት ድምጽ ሆነ። ይሄ ታሪክ የሚያስታውሳችሁ ነገር አለ። እግዚአብሔር አሁንም ይጠራል። በመድረክ ላይ የሚቆሙት ብቻ ሳይሆኑ በመደበኛ ኑሯችሁ ውስጥ በድካም በዛላችሁበት ምሽት በስማችሁ ይጠራችኋል። ህይወታችሁን እግዚአብሔር እንደሚያይ የምታምኑ ከሆነ በድንገት በጨረፍታ እንደማያያችሁ ነገር ግን በሙሉ ትኩረት እንደሆነ እንግዲያውስ ኮሜንት ላይ ይሄንን ጻፉ። ጌታ ሆይ ለመስማት ፈቃደኛ ነኝ። በመቀጠልም ይህንን ቪዲዮ ለብዙዎች በማጋራት በህይወታቸው መልካም ነገር የሚጻፈው በመከራ ጊዜ የተነገረው አረፍተ ነገር እንደሆነ ይወቁ። እየሰማሁ ነው።